ሀይሚ እንግዲህ የብሩክን ይቅርታ አልቀበልም፣ የተሰበረውን ልቤ ያንተ ይቅርታ ይመልሳል ወይ? ለይቅርታ አርፍደሃል፣ ይቅርታ አላደርግልህም ብላ እንግዲህ ብሩክን ጥላው ሄዳለች ሀይሚ። ብሩኬም እንግዲህ ይቅርታ ታደርግልኛለች ብሎ ቀለበቱን የድሮውንም ቀለበት ቢሆን አዲስም ባይሆን እንግዲህ እሱን እንደ አዲስ ሊያደርግላት ነበረ። ዝግጅት አድርጎ ነበር። አብረን መቀጠል አለብን፣ እኔና ሀይሚ ብዙ ነገሮችን አብረን አሳልፈናል። እኔና እሷ አብረን መቀጠል አለብን። እኔና እሷን ለማለያየት ነው ይሄ ሁሉ የተደረገው። ሁሉንም ነገር ትተን በአዲስ መልኩ እንጀምር ብሎ እንግዲህ ሀይሚን ለይቅርታ ይዟት መጥቶ ነበር። ሀይሚ ይቅርታውን ውድቅ አድርጋለች ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍ ይበል በያላችሁበት ዓለም ዳርቻ እያልኩኝ ለዚህ ቤት አዲስ ናችሁ ሁላችሁም ይህን ቪዲዮ የምታዩ ላይክ አድርጉኝ ማለት ነው። በቅንነት ሰብስክራይብ አድርጉኝ፣ አበረታቱኝ እያልኩኝ እጀምራለሁኝ ማለት ነው። ቤተሰቦቼ እንግዲህ ዛሬ ሀይሚ ብሩኬ ማለት ነው ይቅርታ ታደርግልኛለች፣ ትቀበለኛለች ብሎ እንግዲህ በኃይለኛው ተዘጋጅቶበት ፕሮግራም አዘጋጅቶ የቀለበት ፕሮግራም ሊያደርግ ነበር። እንግዲህ ውድቅ አድርጋበታለች ሀይሚ። የብሩኬስ ይቅርታ አጠያየቅ ትክክል ነው ትላላችሁ? ትክክል ነው ትላላችሁ? ይቅርታ አጠያየቁስ እንደው በውስጥ ይቅርታ አድርጎ አስማምቶ እንደው አያመጣም ነበር? ለማንኛውም እንግዲህ ይዞ መጣ ብሩኬ ማለት ነው። ቀለበቱንም እንግዲህ ዲኮሩንም በኃይለኛው አድርጎ ነበር። ነገር ይሳካልኛል ብሎ ነበረ፣ ግን ሳይሳካለት ቀርቷል። እንዲሳካላችሁ እንመኛለን። አብራችሁ እንድትሆኑ እንድትቀጥሉ፣ መጀመሪያም አንድ ላይ ነበር ያየናችሁ፣ አሁንም እንድትስማሙ እንመኝላችኋለን። እንግዲህ ብሩኬ ያው ይቅርታ ብሎ እንግዲህ ለሀይሚ የሚያስፈልጋትን ነገሮች ይዞ ቀርቦ ነበር። ሀይሚ እንግዲህ አርፍደሃል፣ ይቅርታ የኔን ህይወት ሊጠግን የኔን ልብ የተሰበረውን ልቤን ያንተ ይቅርታ ይመልሰዋል ወይ ብላለች። በነገራችን ላይ እውነት ነው። አንድ ጊዜ ልባችን ከተሰበረ ለመመለስ ከባድ ነው። እንግዲህ በብሩኬና በሀይሚ መካከል እንግዲህ ሌላ ጣልቃ የገባ ሰው ነበረ። እንግዲህ ያ ጣልቃ የገቡም ሰው እንግዲህ እርግዝና ተፈጥሯል ምናምን እንግዲህ እየተባለ ነው። ያ እርግዝና እንግዲህ ብሩኬ እንግዲህ ከኔ አይደለም ብሏል። ብሩኬ ከኔ አይደለም ብሏል። እንግዲህ ማረጋገጫው ልጁ ሲወለድ እንግዲህ በምርመራ ተብሎ እንግዲህ ሁሉም እየጠበቀ ያለ ነገር ነው እና ግን ያው ቢሆንም ያው ህይወታቸውን የመበጥበጫ ጉዳይ ሆኗል ማለት ነው። ህይወታቸውን የመበጥበጫ ጉዳይ ሆኗል። እንግዲህ ያቺ በመሀላቸው ገብታ ህይወታቸው እንዲዛባ እንዲመሰቃቀል አድርጎታል ማለት ነው። በዛ ላይ ደግሞ ብሩኬም ጥፋት አለበት። እንግዲህ መጀመሪያም ሲነሱ ብሩኬና ሀይሚ ናቸው አብሮ የተነሱት እዚህ ጋር እስኪደርሱ ድረስ እንግዲህ ብሩኬም በር መክፈት አልነበረበትም። እንደ እርግጥ ለሌላው በር መክፈት አልነበረበትም፣ እድል መስጠት አልነበረበትም። እና ሀይሚ ዛሬ ይቅርታውንም ባትቀበል ልክ ናት እላለሁ። ያው እንግዲህ ከተፈጠረው አንግል ስናይ ማለት ነው። ግን ያው የሰው ልጅ ደግሞ ያው ሁሌም ያጠፋል። ያው ከስህተቱ ከተማረ ከዛ ስህተት ያጠፋው ትክክል ነው ብሎ ተጸጽቶ ወደዛ ሰው ከተመለሰ ያው ይቅርታ መቀበሉም ጥሩ ነው። እና እንግዲህ ዛሬ ሀይሚ ይቅርታውን ሳትቀበል እንግዲህ
ሄዳለች ማለት ነው። ብሩኬም አዝኗል። እንግዲህ በኃይለኛው ነበር እንግዲህ ዝግጅቱ በኃይለኛው ነበረ። ትልቅ ፕሮግራም ከቀለበት በኋላ ትልቅ ፕሮግራም አለኝ ብሎ ነበር። እንግዲህ ፕሮግራሙ ጋር ሳትደርስ ሀይሚ ሁሉንም ነገር ቀጭተዋለች፣ በአጭር አስቀርተዋለች ማለት ነው። እና ብሩኬም ያው አዝኗል። ሀይሚ እንግዲህ ጨክናለች። ቆርጦልኛል ብላለች። በቃ ቆርጦልኛል፣ በቃ አርፍደሃል፣ ይቅርታ፣ በቃ የራሴን ህይወት መኖር እፈልጋለሁ ብላለች ማለት ነው። ግን እናንተስ ምን ትላላችሁ? የመዳም ቅመሞች፣ የጨረቃ ፋሚሊ ምን ትላላችሁ? በእርግጥ ያው የሰው ልጅ ይሳሳታል፣ እንግዲህ ይሳሳታል። ግን ይሄ እንግዲህ በመሀል ያለው ጸቡን ያመጣው ነገር እንግዲህ የብሩክ ከሆነ በእርግጥ በጣም ከባድ ነው። ያው እንግዲህ የእሱ ካልሆነ እንግዲህ የሁለቱ አብሮ የመመለስ እድል ይኖራቸዋል እንላለን ብዬ አስባለሁኝ። እና ያው ብሩክም ይቅርታ አጠያየቁም በእርግጥ ትክክል አይደለም። ጎንበስ ብሎ ተንበርክኮ ነበር ይቅርታ መጠየቅ የነበረበት። እንግዲህ ሀይሚ ሁሉንም ነገር እንግዲህ ውድቅ አድርጋበት እንግዲህ ይሄዳለች ማለት ነው። እንግዲህ ጨክናለች፣ እውነት ጨክናለች ወይ የሚለውን አብረን የምናየው ይሆናል ማለት ነው። ብሩኬ ላይ ከጨከነች ሀይሚ እንግዲህ በቃ የብሩክ ነገር ከውስጧ ከወጣላት እንግዲህ ሁላችንም አብረን የምናየው ነገር ይሆናል። ነገሮችን አስተካክሎ አብሮ የመኖር እድል እንግዲህ ብሩኬ ከሀይሚ ጋር ነው። ብዙ ነገር አሳልፈናል። ጥሩንም ደጉንም መጥፎውንም አብረን አሳልፈን እዚህ ጋር ደርሰናል። እንግዲህ ብሎ ያው ያጠፋው ጥፋቶችንም ያው ገብቶኛል፣ አውቄያለሁ፣ ይቅርታ ልጠይቃት ብሏል ማለት ነው። እና እንደኔ ያው ይቅርታ አጠያየቁም ያው ትክክል አይደለም። ያው የተበደለን ሰብ ማለት ያው በደል የደረሰበት ሰው ያው ቶሎ ወዲያው ነው ከዛ እንትን ውስጥ ከዛ እንግዲህ ከተሰራበት ነገር ውስጥ ቶሎ ላይወጣ ይችላል። ስለዚህ እንግዲህ አረጋግተክ እንደምትመለስ ተስፋ እናደርጋለን። አንድ ላይ ሆናችሁ እንግዲህ ህይወቴን ከእሷ ጋር ለመምራት ነው ብሏል። እንግዲህ አብራችሁ ሆናችሁ እንድናያችሁ እንመኝላችኋለን። የፋሚሊ ቤተሰቦች እንግዲህ ብዙዎቻችሁ ያው ብሩኬ ትክክል አይደለህም እያላችሁ ነው ያላችሁት። በእርግጥ አዎ ትክክል አይደለም። ለሌላ ሰው በር መክፈት አልነበረበትም። ስህተት ሰርቷል። እንግዲህ ያው ድጋሚ ስህተት ላይሰራ እንግዲህ ድጋሚ ስህተት ላይሰራ እንግዲህ አሸማግሉ የፋሚሊ ቤተሰቦች እንላለን። እንግዲህ ጓደኞቹ ምናምን የጨረቃ ፋሚሊዎች እንግዲህ አሸማግሏቸውና አስታርቋቸው። እንግዲህ በቀጣይ ቪዲዮቸው እንግዲህ ተታርቀው ይቅርታ ተደራርገው እንደሚመጡ ተስፋ አለን። እንግዲህ የብሩክ ልጅ ነው የሚባለው። እንግዲህ እሱ በምርመራ እንግዲህ ልጁ ከተወለደ በኋላ የሚረጋገጥ ነገር ይሆናል። ያው እንግዲህ የሀይሚም ህይወት ተመሰቃቅሏል። እንግዲህ ያ ነገሮችም ያው የልጁ እንግዲህ የማንነት የአባቱ ከታወቀ በኋላ ያው የነ ሀይሚም መስመር ይይዛል ብለን እናስባለን። ግን ሀይሚም አሁን ባትቀበል አንፈርድባትም፣ ትክክል ናት፣ እንደ ሴት ስናስበው ማለት ነው። ሀይሚም ላይ አንፈርድም ማለት ነው። ትክክል ናት። ይሄ ነገር ትክክል ሆኖ ከተረጋገጠ በኋላ ይቅርታውን ብትቀበል ትክክል ነች ብዬ አስባለሁኝ። እናንተስ ምን ትላላችሁ? የእናንተስ ሀሳብ? ይሄ እንግዲህ ሁሉም ላይ ያው የሚደርስ ድርጊት ነው፣ የሚፈጠር ድርጊት ነው እና በዛ ቦታ እኔስ ብሆን ያው እንግዲህ ሀይሚ ሁሉ ነገሯ ብሩክ ነበረ።
እንግዲህ አብሮ ነው የተነሱት፣ አብሮ ነው እንግዲህ የነበሩት። በቃ እና በመሀል እንዲህ አይነት ክፍተት ተፈጥሮ ደግሞ እንዲህ አይነት ነገር ሲታይ ሲሰማ በጣም ይከብዳል። እና ሀይሚ ላይ አንፈርድም ማለት ነው። እንግዲህ ውድ ቤተሰቦቼ በቀጣይ እንግዲህ ምን እንደምናይ እንግዲህ ወይ ይቅርታ ተደራርገው ይመጣሉ ብለን ተስፋ እናደርጋለን። እንግዲህ ውድ ቤተሰቦቼ ለነበረን ቆይታ እናመሰግናለን። በቅንነት ላይክ፣ ሰብስክራይብ አድርጉን፣ አበረታቱን። የመዳም ቅመሞች እኛንም አበረታቱን እያልኩኝ እሰናበታችኋለሁኝ። ባላችሁበት ሰላማችሁ ብዝት ትርፍርፍርፍ ይበልልን። እንግዲህ በቀጣይ እንግዲህ አንድ ላይ ሆነው እንጠብቃለን። ያው እንግዲህ ብሩኬ ያዘጋጀው ዝግጅት እንግዲህ አክስራዋለች ማለት ነው። አይ ሀይሚ ቆንጆ እንግዲህ ብሩኬን ገደል ልትከተው ነው። እንግዲህ ያለሷ እንደማይሆንለት እርግጠኛ ነን። እንግዲህ በር እንግዲህ የከፈተውም ራሱ ነው። ምን ይደረግ እንግዲህ ወደክ ያረከው ነገር ነው እንግዲህ ቻለው።